5 ኩላሊትን ሊጎዱ የሚችሉ ልምዶች። አንደኛ ከመጠን ያለፈ ጨው መመገብ። እንደ ዓለም የጤና ድርጅት በቀን 1 የሻይ ማንኪያ 6 ሚሊግራም ጨው ወይም ደግሞ 1300 ሚሊግራም ሶዲየም መጠቀም ይኖርብናል። ሁለተኛ በቂ ፈሳሽ አለመውሰድ። እንደ አጠቃላይ በቀን ውስጥ ከ7 እስከ 8 ብርጭቆ ውሃ ወይም ደግሞ ከ2 እስከ 3 ሊትር ውሃ መጠጣት ይኖርብናል። ሶስተኛ ጤናማ ያልሆኑ የአመጋገብ መንገዶችን መከተል። በሬስቶራንቶች ወይም ደግሞ ታሽገው ሊቀርቡ የሚችሉ ፕሮሰስ የሆኑ ምግቦችን አዘውትሮ መመገብ። አራተኛ ከመጠን ያለፈ የማስታገሻ መድኃኒቶችን መውሰድ። በየዕለቱ ልንወስዳቸው የምንችሉ ኢቡፕሮፌን እና ዳይክሎፌናክ የሚባሉ የህመም ማስታገሻዎች ኩላሊታችንን ሊጎዱ ይችላል። አምስተኛ የአልኮል መጠጥ ከመጠን ያለፈ ሲሆን፣ ከመጠን ያለፈ ውፍረት ሲኖር፣ እንዲሁም በተደጋጋሚ ሲጋራ ማጨስ ሲኖር። ዶክተር ኃይሉ ደሳለኝ ነበርኩ ከአፍሪካ ሜድ ስፔሻሊቲ ክሊኒክ።